ወየ ጉድ አለ ያገር ሰው። የሚቀጥለው ቪዲዮ ቱሪስቶች በሀገራችን ሄደው አንዲት ወጣት ልጅ መኪና ስታባረር የተቀረጸ በጣም አስደናቂ ቪዲዮ ነው። እኛ ሀገር መቼም ብዙ ቪዲዮ እንደዚህ በዩቲዩብ በቦታ ሲታይ ልጆች መኪና ሲያባርሩ እናያለን። መኪና ብቻ ሳይሆን ቢስክሌት፣ ሞተር ሳይክል ያባራሉ። የዚች ልጅ ግን ልዩ ሆና እኔ ቪዲዮ እንዳረግ ያረገኝ እቺ ልጅ ያለ በነጠላ ጫማ ይሄ ሁሉ ኮረኮንች ባለበት ይሄን መኪና አስታባረር። መኪና ደግሞ እንደምታዩት ቀስ ብሎ አይደለም ሄድ ያለው ሬጉላር ስፒድ ነው ለኮረኮንች መንገድ ግን እያባረረች ነው። የአሯሯጧ ፎርማ ሁሉ በደንብ ትሬን ያደረገች መስለው የኛ ሀገር እንግዲህ ሯጮቹ እንደዚህ አይነት ሰዎች እየመጡ ነው አሁን ሀገራችንን ወርቅ በወርቅ የሚያረጉት። አሁን እዚህ ላይ ተመልከቱ። የእግሯ አሰነዛዝ፣ የእጇ አያያዝ በሙሉ የተፈጥሮ ነው። በየዌስተርን ሀገር በብዙ ሀገሮች ልጆቻቸውን እንዲህ አይነት ፎርም የመሮጥ ፎርም ለማስተማር ነው የሚታገሉት። የዚች ልጅ ግን የተፈጥሮ ነው። የድንጋዩ ብዛት ደግሞ ይገርማል። የተዘራ ነው የሚመስለው። እንግዲህ ቪዲዮውን በሙሉ ብታዩት እዚህ አሁን የቆመበት ቦታ መኪናውም ያቆማል። ሰዎቹ እንዲያውም ያሞግሷታል። አንቺ ኦሎምፒክ መሄድ አለብሽ ምናምን ነው ያሞግሷታል ብቻ እና ገንዘብ ከምናምን ይሰጧታል። መጨረሻ እንኳን ደስ ይላል። በጣም የምታስደንቅ ልጅ ነች። መልካም ቀን። ላይክ እና ሰብስክራይብ የሚለውን መጫን እንዳትረሱ በአክብሮት እጠይቃለሁ።